ደህና ነኝ። ደህና ነዎት? እስኪ ቁጭ በሉ። ላወራዎት ፈልጌ ነው። ቁጭ በሉ እስኪ። እንዴት ነዎት? ኑሮ እንዴት ነው? ምን አለው ኑሮ እናት አለ። ምን ነው ጤና የሌለው ሰው ምን አለው? ምን ጤና ነህ? በጠመቃ መሰኛለሁ። ዘመድ ላይ መጥቼ በዚያው ቀረሁ። 2 ወሬ ነው የመጣው። ምን ጤንነት አለ ብለሽ እና እኔም እንዳጋጣሚ ነው ያየሁት። እኔም እንዳጋጣሚ ነው ያየሁት። እንዳጋጣሚ መጣሁ። በዚህ ወደኩኝ። ቤት የሌለው ምን አለው ብለሽ። ቤት የለዎትም? ኧረ የለኝም ልጄ ጠይቂ። የኔ እናት አንድ ወንድም ክንዴ አቡኔ ይባላል። እናቴ ጤናህን ይስጥ ብለው ይመርቁኝ። ፈጣሪ ጤና እንዲሰጠኝ ጸሎት ያደርጉልኝ። 10,000 ብር ልኮልዎታል። እሰይ ተባረኪ እናት አለ። እሰይ እናት አለ። አይሆንም እናቴ። እሰይ እናቴ አምባዬ። ኧረ በእመቤቴ እግሬን አይነኩም እናቴ በማርያም። እሰይ እናት አለ። ያቆይልኝ። አሜን። ያቆይልኝ እናት አለ። ያቆይልኝ። አሜን። ያቆይልኝ። ክንዴ አቡኔን ይመርቁት። እሺ እናቴ። እሱ ነው የላከልዎት ከእስራኤል ሀገር። እናቴ ማለት አይ እናት አለ። ያቆይልኝ። አሜን። ያቆይልኝ። አሜን። አሜን። አሜን እናት አለ። ምን ያውልሽ እንደው ዋዛው ጠበቃ ሄጄ ስመላለስ ጤና የሌለ ሰው ደካማ ነኝ። ምንድን እበላለሁ? ሰውን ደካሞችን እያስቸገር እኮ ነው ያለው። ያቆይልኝ። አሜን። አሜን። ያቆይልኝ። አሜን። እኔም ማግኘት የምትፈልጉ አሜን 09 አሜን። አሜን። ያቆይልኝ። አሜን። የብርድ ጨርስ ብትልኩልኝ ለኔም ጥሩ ነው። እኔ ማግኘት የምትፈልጉ 0961 27 15 88 ይሄ ነው ስልኬ። እኔን ሳታገኙኝ ደውላችሁ ምንም አይነት ብር አትላኩ።